እየተሰማ የሚገኘው ባለቤቷን ነፃ ሊያወጣ የሚችል ቪዲዮ መገኘቱን እየሰማን እንገኛለን። እንግዲህ ባለቤቷ ታጁ ሹሩቤ ሂልዋ ሰላም ጤና ይስጥልኝ ውድ አድማጮቻችን እንደምን አላችሁ? እንግዲህ በኢትዮጵያ ዘመን መለወጫ መስከረም 1 ቀን በጀርመን ከተማ ኢትዮጵያዊቷን ሴት ዘግናኝ በሆነ ሁኔታ ኢትዮጵያዊው ባል ገሏታል። እንግዲህ ያም አቀንቃኝ የሚታወቀው በኦሮምኛ ሙዚቃ ላይ ትልቅ ቦታ ያለውና አንጋፋ ዝነኛ ሙዚቀኛ ነው። እንግዲህ ታጁ ሹሩቤ የገደለው ባለቤቱ ሂልዋ ኩዊንን መሆኑ ይታወሳል። ይሄንንም ከሰሞኑ ለሁላችሁም ዘገበንላችኋል። ባለቤቷ ወደ እስር ቤት ሄዶ እጁን መስጠቱ የሚታወስ ነው። እንግዲህ አሁን ላይ ይህንን ዘግናኝ በሆነ ሁኔታ በቢላዋ በመወጋጋትና እንደዚሁም ደግሞ በገመድ አንገቷን በማነቅ ከገደላት በኋላ ወደ ፖሊስ ጣቢያ ሄዶ ባለቤቴን ገድያታለሁ በማለት እጁን መስጠቱ ይታወሳል። አሁን ላይ ግን እሱን ከዚህ ግድያ ነፃ ሊያወጣ የሚችል የስልክ ቅጂ እንደዚሁ ደግሞ ቪዲዮ ባለቤቷ ላይ የሚያሳይ ማለት ነው እንደተገኘ እየተገለጸ ይገኛል። ታጁ ሹሩቤ ግድያውን ከመፈጸሙ በፊት በኢትዮጵያ ዘመን መለወጫ መስከረም 1 ቀን በጀርመን ከተማ የኢትዮጵያን ዘመን መለወጫ ለማክበር የተሰባሰቡ ኢትዮጵያኖች እንደነበሩ እና ደግሞ ታጁ ሹሩቤና ባለቤቱ ሂልዋ ኩዊንም እዛው ዝግጅት ላይ ታድመው እንደነበር እየተገለጸ ነው የሚገኘው። በዚህ ሰዓት ታዲያ ታጁ ሹሩቤ ምን እንዳጋጠመው ባልታወቀ ሁኔታ ከዛ ቦታ ይወጣና በቀጥታ ወደ ቤቱ ያቀናል። ወደ ቤቱም ከሄደ በኋላ ለባለቤቱ ለሂልዋ ኩዊን ይደውልላትና በአስቸኳይ ወደ ቤት እንድትመጪ በማለት ይላታል። እሷም አይሆንም፣ የኢትዮጵያን ዘመን መለወጫ ከጓደኞቼ ጋር እያከበርን ነው፣ አንተስ ወደ ቤት ለምን ሄድክ? ዝግጅቱ ሲያልቅ እመጣለሁ በማለት መልስ ትሰጠዋለች። እሱም በዛ ሰዓት በንዴት በቶሎ የማትመጪ ከሆነ ራሴን ለማጥፋት እገደዳለሁ ብሎ ይላታል። ባለቤቱ ሂልዋ ኩዊንም በመደናገጥ ይሄ ሰው ምን ሆኖ ይሆን በማለት በፍጥነት ወደ ቤት ትሄዳለች። ታዲያ ወደ ቤት በሄደች ሰዓትም ምን ሆነህ ነው የኔ አባት በማለት ትጠይቀዋለች። እሱም ቤት ውስጥ ቁጭ ብሎ ያገኘችው ከሌላ ሴት ከሚወልደው ወንድ ልጁ ጋር ቤት ውስጥ ተቀምጦ ታገኘዋለች። እሱም በአስቸኳይ ልጁን ወደ ውጭ ውጣና ተጫወት በማለት ያዘዋል። እንግዲህ ልጁም በመካከላቸው ያለውን ጸብ እንደሚያውቅ እየተገለጸ ይገኛል። ወደ ውጭ ውጣና ተጫወት ቢባልም እሱ ግን ከቤቱ ርቆ እንዳልሄደ ግን ደግሞ ወደ ውጭ እንደወጣ እየተገለጸ ይገኛል። ታጁ ሹሩቤ ወደ ውጭ ከወጣ በኋላ ቤቱን ይዘጋና ጭቅጭቅ እንደጀመሩ ነው እንግዲህ እየተገለጸ የሚገኘው። በኔ ላይ ከሌላ ወንድ ጋር ማቅጠሻል፣ በኔ ላይ ከሌላ ወንድ ጋር ሄደሻል፣ እኔን ለመተው አስበሻል፣ ሌላ ባል ለማግባት አስበሻል። እኔ አንቺን ከኢትዮጵያ ያመጣሁሽ የኔ እንድትሆኝ ነው፣ ሚስቴ እንድትሆኝ ነው ከኢትዮጵያ እስከዚህ ያመጣሁሽ። የኔ መሆን ካልቻልሽ የማንም መሆን አትችይም በማለት እየጮኸ እንደነበር እንግዲህ ከልጁ ለፖሊስ ከሰጠው ማህደር መስማት ችለናል። የታጁ ሹሩቤ ልጅም ይህንን ድምጽ በሰማ ሰዓት ወደ አባቱ ጓደኛ በአስቸኳይ እንደደወለና እባክህ አባቴና እናቴ እየተጣሉ ነው ድረስላቸው በማለት ስልክ እንደደወለ እየሰማን እንገኛለን። ታዲያ የታጁ ሹሩቤ ጓደኛ ወደዚህ ቤት ሲመጣ ታጁ ሹሩቤ ባለቤቱን ዘግናኝ በሆነ ሁኔታ አንገቷን እንደዚሁ በገመድ በማነቅ እንደዚሁም ደግሞ በስለት የተለያዩ ቦታዎች ላይ በመውጋት ገድሏታል ማለት ነው። እንግዲህ እሷን ከገደላተን በኋላ ታጁ ሹሩቤ በቀጥታ የሄደው ወደ ፌስቡክ አካውንት ነው። ወደ ፌስቡክ አካውንቱም በመሄድ የጻፈው የኔ መሆን ካልቻልሽ የማንም መሆን አትችይም፣ ባለጌ ኢትዮጵያውያን ሴቶችና ባለጌ ኢትዮጵያውያን ወንዶች ለሁላችሁም ይሄ ማስታወሻ ይሁናችሁ፣ መታሰቢያ ይሁናችሁ። እኛ ከኢትዮጵያ ካመጣናችሁ በኋላ የሌላ ሰው መሆን የምታስቡ እኛ ከኢትዮጵያ ካመጣን በኋላ እናንተን ለሚስትነት ካመጣናችሁ በኋላ እናንተ ግን ከሌላ ወንድ ጋር የምትተኙ ከሆነ ገና ለገና እዚህ ጀርመን ነጻነት አለ ብላችሁ እኛን ችላ የምትሉን ከሆነ በእኛ ላይ የምትጨማለቁ ከሆነ ይሄ ለእናንተ መታሰቢያ ይሁን፣ አደብ ግዙ። እኔ ግን የኔ መሆን ካልቻለች የማንም መሆን እንዳትችል አድርጊያታለሁ በማለት በፌስቡክ አካውንቱ ላይ ይጽፋል። እንግዲህ ያንንም ጽሑፍ ከጻፈ በኋላ በቀጥታ ወደ ፖሊስ ጣቢያ እንደሄደና ፖሊስ ጣቢያም በመሄድ ባለቤቴን ሂልዋ ኩዊንን ገድያታለሁ በማለት ለፖሊስ ቃሉን እንደሰጠ ሰምተናል። ለፖሊስ ቃሉን ከሰጠም በኋላ እንግዲህ ፖሊስ በቀጥታ ወደ ታጁ ሹሩቤ ቤት እንዳቀና እየተገለጸ ይገኛል። ፖሊስ ወደ ቤቱ ሲደርስም
ባለቤቱ ሄልዋክዊን ዘግናኝ በሆነ ሁኔታ በገመድ ታንቃ እንደዚሁም ደግሞ በቢላዋ የተለያየ ቦታ ላይ ተወግታ ተገድላ ተገኝታለች። ፖሊስም የሞቷ ምክንያት ምን እንደሆነ እያጣራሁኝ እገኛለሁ በማለት ገልጿል። በሌላ በኩል የታጁ ሹርቤ ጓደኛቸው ስለ ታጁ እየተናገሩ የምንሰማው ታጁ ሹርቤ በባለቤቱ ክፉኛ እንደሚቀናባት አይደለም ከወንድ ጋር ከሴት ጋር እንኳን ቆማ ስትሳሳቅ እንደሚቀናባት ከዛም ባለፈ ደግሞ ከኢትዮጵያ ከመጣች ዓመት እንዳልሞላት እየገለጹ ይገኛሉ። ከኢትዮጵያ ከመጣች ጊዜ ጀምሮ እሱ ወደ ሥራ በሚሄድበት ሰዓት በቤቷ ለ8 ወር እንደቆለፈባት ከማንም ሰው ጋር እንዳትገናኝም እንደከለከላት እየገለጹ ይገኛሉ ጓደኞቹ። ይህንን ሁሉ ታዲያ የሚፈጽመው ስለሚቀናባትና በቅናት መንፈስ እንደሆነ ነው እየተገለጸ የሚገኘው። ከቀድሞ ባለቤቱ ከልጁ እናት ጋርም የተለያየበት ምክንያት በቅናት ምክንያት እንደሆነ እየተገለጸ ይገኛል። ባለቤቱ ሄልዋክዊን የአንድ ልጅ እናት ስትሆን ልጇም ወንድ ልጅ በድሬዳዋ ከተማ እንደሚገኝ እየተገለጸ ይገኛል። እንደዚሁም ደግሞ ባለቤቷ ታጁ ሹርቤ እሱም የአንድ ወንድ ልጅ አባት ነው። ታዲያ ያ ወንድ ልጅ የተወለደው ከባለቤቱ ከሄልዋክዊን ሳይሆን ታጁ ሹርቤ ከሷ ቀድሞ ከነበረው ሚስቱ ነው ማለት ነው። በሁለቱ መካከል ምንም አይነት ልጅ እንደሌለም እየተገለጸ ይገኛል። የ35 ዓመቱ አንጋፋ የኦሮምኛ አቀንቃኝ ታጁ ሹርቤ ባለቤቱን ሄልዋክዊንን ዘግናኝ በሆነ ሁኔታ ከመግደሉ በፊት በቲክቶክ አካውንቱ ላይ በክራር እሷን እያደነቀ እሷን እያሞገሰ ከአንቺ ውጭ ሴት አላውቅም፣ ፍቅርን ያስተማርሽኝ አንቺ ነሽ፣ የኔ ፍቅር አንቺ ነሽ በማለት በክራር የታጀበ ሙዚቃ እየዘፈነላት እንደነበር ተገልጿል። ታዲያ ብዙዎች እየጠየቁ የሚገኙት ይሄ ሰውዬ ከዚህ ቀደም ቂም አለበት ወይ? መስከረም አንድ ቀን እሷን እያደነቀ እሷን እያሞገሰ በቲክቶክ ላይ ሙዚቃ ሲለቅ ተመልክተነዋል። እሷንም በፍቅር ሲያወድሳት ሲያሞካሻት ተመልክተነዋል። ታዲያ በምን ቅጽበት ነው እቺ ሴት ከወንድ ጋር የተኛችው? በምን ቅጽበትስ ነው ቂም ይዞ እቺን ሴት ሊገላት የቻለው? በማለት እንግዲህ ብዙዎች እየተጠያየቁ ይገኛሉ። ታዲያ ይሄ ግድያ የተፈጸመው ታጁ ሹርቤ እንደሚለው እሷ ከሌላ ወንድ ጋር ተኝታ አሊያም ደግሞ ከሌላ ወንድ ጋር ስትማገጥ ተመልክቷት ሳይሆን ገና ለገና ከሰዎች ከወንድ ጋር ተመልክተናታል የሚል ወሬን ሰምቶ እንደሆነና እንደዚሁም ደግሞ እሷ ከሌሎች ወንዶች ጋር በፍጹም እንደማትማገጥ በፍጹም ከወንዶች ጋር እንደማትተኛ እየተገለጸ ይገኛል። ግን ደግሞ እሱ ቅናቱ ከፍተኛ ስለሆነ በቅናት ተነሳስቶ ባለቤቱን እንደገደላትም እየተሰማ ይገኛል። ከዛም ባለፈ ደግሞ እንግዲህ አሁን ላይ ታጁ ሹርቤ ነፃ ሊያወጣው የሚችል ቪዲዮና የድምጽ ቅጂ ወጥቷል እየተባለ ይገኛል። እንግዲህ ታጁ ሹርቤም ክሴን ፍርዴን ወደ ኢትዮጵያ ሄጄ ልቀበል በኢትዮጵያ መንግስት ልዳኝ ብሎ መጠየቁ ለወዳጅ ዘመዶቿ ለእናቷ ለአባቷ መጽናናትን እንመኛለን።